የዛሬው ትምህርታችን ስለ ጋዝ ላይቲንግ ነው። ስለ ጋዝ ላይቲንግ ማወቅ የሚገባችሁ ነገር በሙሉ አሁን አስተምራችኋለሁ። ውብ አለም አካዳሚ ነው። እንቀጥል። ጋዝ ላይቲንግ የሚለውን ተርም በተለያየ አጋጣሚ ሰምታችሁት ሊሆን ይችላል። ጋዝ ላይቲንግ በቀላሉ ማለት በአንድ ግንኙነት ውስጥ አንድ ሰው የሚያጠፋቸውን ጥፋቶች ኃላፊነት መውሰድ አለመፈለግ ማለት ነው። እንዲሁም ይባስ ብሎ እነዛን ጥፋቶችን ሁል ጊዜ ኮንስታንትሊ እዛኛው ሰው ላይ ማዞር መለከክ ወይም መደፍደፍ ነው። ስለዚህ ጋዝ ላይተርስ ኦር የጋዝ ላይቲንግ ልምድ ያላቸው ሰዎች በግንኙነት ውስጥ የሚያጠፏቸውን ጥፋቶችን ኃላፊነት መውሰድ አይፈልጉም፣ ተጠያቂ መሆን አይፈልጉም፣ ለጥፋታቸው ይቅርታ መጠየቅ አይፈልጉም። በምንም አይነት አጋጣሚ እነሱ ጥፋተኛ ሊሆኑ እንደሚችሉ አያምኑላችሁም። ጋዝ ላይተርስ በጣም አደገኛ ሰዎች ናቸው። ኤንድ በዚህ አጋጣሚ ላስታውሳችሁ የምፈልገው ነገር ጋዝ ላይቲንግ በፍቅር ግንኙነት ውስጥ ብቻ አይደለም የሚፈጠረው። በማንኛውም ግንኙነት ውስጥ የጋዝ ላይቲንግ ልማድ ያለባቸው ሰዎች ሊኖሩ ይችላሉ። እናም ይህንን ባህሪያቸውን ሊገልጹላችሁ ይችላሉ። አንድ ሰው የጋዝ ላይቲንግ ባህሪውን ቀድሞ ሲያሳያችሁ እመኑት፣ አንድ ካደረገው ደግሞ ያደርገዋል። ስለዚህ እናንተ በተጠንቀቅ በማንኛውም ግንኙነት ውስጥ የጋዝ ላይቲንግ ምልክቶችን መመልከት አለባችሁ። እነዚህ ሰዎች የመሻሻል ምልክት አያሳዩም። እንዲሁም ጊዜ በሄደ ቁጥር ይህንን ባህሪያቸውን እያስለመዷችሁ ነው የሚቀጥሉት። እኔ ሁሌ ልክ ነኝ፣ ፍጹም ነኝ፣ ጻድቅ ነኝ፣ ምንም አይነት ጥፋት ቢፈጠር ደግሞ ያንተ ወይም ያንቺ ጥፋት ነው የሚለውን ነገር ያስለምዷችሁና ያሳምኗቸዋል። ጤና ይስጥልኝ። እኔ ውብ አለም ነኝ። በሳይኮሎጂና በፍልስፍና ጥናት ያለኝ ሲሆን አሁን ላይ በግል ዌብሳይቴ webclass.com የሜንቶርሺፕ ፕሮግራም እየሰጠሁኝ ይገኛለሁኝ። በዚህ ሜንቶርሺፕ ፕሮግራሜ የስብዕና ግንባታ ካራክተር ቢልዲንግ እንዲሁም ሳይኮቴራፒክ አድቫይስስ የሳይኮቴራፒ ምክሮችን እንዲሁም ለፍቅር ግንኙነት የሚሆኑ ምክሮችን እየሰጠሁኝ ይገኛለሁኝ። ዌብሳይቲን ገብታችሁ መመልከታችሁን እንዳትረሱ። webclass.com ይሰኛል። ጉግል ላይ webclass.com ብላችሁ ሰርች ብታደርጉ ታገኙታላችሁ። አሊያም ባዮ ላይ ያለው ሊንክ መከተል ትችላላችሁ። ውብ አለም አትዋሽም፣ ውብ አለም ነገረችኝ እንዳትሉ።